ዙልዚለቲል አርዱ ምድር በምትናወጥና በምትንቀጠቀጥ ጊዜ ዚልዛለሃ ከባድ የሆነ እንቅጥቃጤዋን በምትንቀጠቀጥበት ጊዜ ወአኽረጀቲል አርዱ ምድር በምታወጣም ጊዜ አትቃለሃ ሸክሟን በምታወጣ ጊዜ ሙታንን ውስጡ ያለን ኩኑዝ ጅልብ ወርቁ ይሄ ዳይመንዱ ምኑ ሁሉንም በተፋች ጊዜ ወቃለ ልኢንሳኑ የሰው ልጅ እንደዚሁ ባለ ጊዜ ማላሃ ምን ሆነች ምን አገኛት ይቺ መሬት የተረጋጋች አልነበረች እንዴ ምንድነው ይሄ ነውጥ ምን አግኝቷት ነው ባለ ጊዜ የውመኢዚን የዛን ዕለት ቱሐዲሱ ትናገራለች ታወራለች ትዘግባለች አኽባረሃ ወሬዎቿን እላዋ ላይ የተሰራን ዜና መጥፎም የሆነ ጥሩ ያንን ታወራለች ቢአነ ረበከ ምክንያቱም ያንተ ጌታ አላህ ስብሓንሁ ወተዓላ አውሓ ለሃ አይ አመረሃ ወአዕለመሃ አሳውቋታል አዟታልና ያሳውቃታል ያዛታልምና ያንተ ጌታ አላህ ስብሓንሁ ወተዓላ ስላሳወቃትና ስላዘዛት ትናገራል የውመኢዚን የዛን ዕለት ቅያማ ላይ ፍርድ ብይን ከተሰጠ በኋላ ማለት ነው በዚያን ቀን የስዱሩ ናሱ ሰዎች ይመለሳሉ የስዱሩ ናሱ ሰዎች ይመለሳሉ አሽታተን የተለያየ ቡድን የተለያየ ጭፍራ ሆነው ይመለሳሉ ሊዩረው እንዲያዩ አዕማለሁም የሥራቸውን ዋጋ እንዲያዩ ዘንዳ ይመለሳሉ ከየት ነው የሚመለሱት ከቅያማ ሜዳ ወዴት ነው የሚመለሱት ወደ መኖሪያ ሀገራቸው እመል ጀና ወእመል ናር የሥራቸውን ዋጋ ሊያዩ ዘንዳ ይመለሳሉ ፈመን ያዕመል የሚሰራ ሰው ሚስቃለ ዘረትን ብናይ ታክል ክብደት ያለው ኸይራ መልካምን ነገር ብናይ ክብደት ታክል ያለው መልካም ነገር የሚሰራ ሰው እዚህ ዱንያ ላይ የራህ ያየዋል ያገኘዋል አኸር ወመን ያዕመል የሚሰራ ሰው ሚስቃለ ዘረትን የብናኝ ክብደት ያክል ሸረን መጥፎን ነገር ክፉ ነገርን የሚሰራ ሰው የራህ ይህም ያየዋል ያገኘዋል አንድ ይለናል አላሁ ስብሓንሁ ወተዓላ ማለት ነው እንግዲህ ሱረቱ አዘልዘላ